ኢትዮጵያ ኢተርሰይ አፄ ምኒልክ ንጉሥኪ በኃይለ ስልጣኑ ዘሞአ ደቂቀ ጣሊያን ጸርኪ እምነ አህጉራት። በእውነቱ አሁን እዚህ ቁጭ የተማርኩት ትምህርት ብዙ ዓመት የተማርኩትን ትምህርት በሙሉ የሚገልጸው ነው ያገኘው። በእውነቱ ልጆቹ በጣም ቆንጆ አቀራረብ ነው ያላቸው። ያንን የሚያክል ረጅም ታሪክ በአጭር እንዴት አድርገው ነው ያቀረቡት? በጣም ደስ ይላል። እና እንግዲህ እኛ አድዋን እናከብራለን። ለምን? ከመጥፋት ያዳነ የአድዋ የአንድ ቀን ሳይሆን የ6 ሰዓት ጠንካራ እንቅስቃሴ አንድ ጋር የተማከለ እንቅስቃሴ ከሌሊቱ 11 ሰዓት ጀምሮ እስከ 6 ሰዓት ድረስ ባለው ጊዜ ውስጥ ልባሩ አጭር ነገር ነው። ከ11 እስከ 6 ሰዓት ባለ ጊዜ ውስጥ 13000 ሰው በሁለቱም በኩል አልቆ በመጨረሻ ኢትዮጵያ ከመጥፋት ሄዳለች። ይሄ በየጊዜው እንድናስታውሰው የሚገባ ነው። እኛ ኢትዮጵያውያን ነን ብለን እዚህ ቁጭ ስንል ጠፍተን የነበረው እኮ ዛሬ 130 ዓመት እኛ አባቶቻችን በዛ ሰዓት በእንደዛ አይነት ቆራጥነት፣ በእንደዛ አይነት የአንድነት መንፈስ፣ በዛ አይነት አልበገርም ባይነት፣ በዛ አይነት ያለቃየን ትእዛዝ ፈጽማለሁ ብሎ ፊት ለፊት ባይቆም ነው ወይም ጠላት መጣልኝ ይሄን ያህል መድፍ ይሄን ያህል መትረየስ ይዟል ብሎ በየዕለቱ በሚነዛው ፕሮፓጋንዳ እንትን የሚለው ቢሆን ወደኋላ የሚያስገፍቁ ቢሆን ኖሮ ጠፍተን ነበር፣ የለንም አልነበር። ስለዚህ አድዋን በምናነሳበት ሰዓት ላይ በህይወት ቆመን ሳይሆን ህልውናችን የሀገራችን ህልውና መሆኑን የተመሰከረ እና ስለዚህ ይህንን ነገር በምን ምክንያት ነው አድዋ የመጣው ነው የመጀመሪያው ጥያቄ። አድዋን ለምንድን ነው የምናከብረው? ለምንድን ነው የመጣው? አንድ ነገር ሁሉ ጊዜ ላነሳላችሁ ፈልጋለሁ። ምንድን ነው ለመሆኑ ያ ዘመን የምን ዘመን ነው? የቅኝ ግዛት ዘመን መሆኑን ሁላችንም እናውቀዋለን። ተረጋግጡ። በዛ ዘመን ከቅኝ ገዥነት የዳኑ አገሮች አሉ ወይ? ጥያቄ ነው የማቀርበው ለእናንተ። ማንም ሰው ሊመልስልኝ ይችላል። የለም ነው አይደል? መልሳችሁ ደህናዋል። ኢትዮጵያ ደህናለች። ኢትዮጵያ ብቻ ነው ተዳነችው። ነገር ግን ላይቤሪያ የሚባል ሀገር ከኢትዮጵያ ጎን አብሮ ይጠራል አይደለም እንዴ? አዎ። ፕሬዝዳንት ሞንሮ የመሰረተው ቅኝ ግዛት ነው። እንዴት ሊሆን ይችላል ነው? ኦኬ፣ ሞንሮን ታውቁታላችሁ። የአሜሪካን ፕሬዝዳንት እኮ ነው። የአሜሪካን ፕሬዝዳንት ነው። እዛ ቦታ ላይ እንዴት ቅኝ ግዛት መሰረተ ነው? ቀደም ባሉት ከዛ ጊዜ 200 ዓመት በፊት 200 ዓመት በፊት ከአፍሪካ ያሉትን በሙሉ እያጋፈፉ ወስደው ባሪያ አድርገው ሲያሰሯቸው ኖረው በመጨረሻ የባሪያ ግዢ በቂ ነው አያስፈልገንም፣ አሁን ማሽን ኢንዱስትሪ አዘጋጅተናል። ስለዚህ የሰው ጉልበት እዚህ ቦታ ላይ አሁን የኛን ኢኮኖሚ ነው እንጂ የሚካፈለን አያስፈልግም አስወጡ ተባለ ሲባል ምን ሆነ ታዲያ? ያለ በቃ ነፃ ባሪያ ይዞ የተገኘ ሁሉ ወንጀለኛ ነው ሲባል ባሮቹን ውጡ ተባለ። ወዴት እንሂድ? እንጃ የምናውቀው ነገር የለም። ህግ ወጣ እኛ እናንተ ለቀላቀለ
ከዛ ፊላዴልፊያ ሌሎች ከተሞች በጠቅላላ ተጥለቀለቀ። አረ ይሄንን ጥቁር ህዝብ ከዚህ ቦታ ላይ ቦታ ፈልጉለት የት እናገኝ? ኤኒዌር አንደርሳል ኤኒዌር ኢንዶኔዥያ፣ አፍሪካ፣ ሌላ የተፈለገበት ቦታ ነው። ያው አይጥሩ እነኚህ ሁሉ ባሮች እዚህ ቦታ ላይ አምጥቶ የምን ጥቁር ህዝብ ያሰፈረ እንግሊዝ፣ ፈረንሳይ እና ስፔን በአብዛኛው ኃላፊነት እነሱ ነው። ስለዚህ እነሱ እናደርሱበት ቦታ ያደርሱ ያለው የሚመስልበት ቦታ እሺ። ከዛ በኋላ በመርከብ እየጫኑ እንግሊዝ ሀገር ለንደን፣ ፓሪስ አመጡና ሲታይ እዛ ሀገር ያለ ሰው ጥቁር ህዝብ ሲያይ ከተማውን ሞልቶታል። ምንድን ነው ይሄ? ከየት አመጣችሁት? አይ እንደዚህ አድርገን ያው ያመጣነው ነው። በለው አውጡ አሁን ከዚህ ቦታ ወሰዱልን። ጉድ ፈላ። የት ወሰድ ነው ሰው ኤኒዌር አንደር ዘ ሰን የተባለው ሲፈለግ አሁን ግማሾቹ አብዛኛው ከዌስት አፍሪካ አካባቢ የተጋዘና ህዝብ ስለሆነ ቦታ የት ይገኛል? እዛች ጋር ህዝቦቹ ላይ የመረጡ እንደኛ አትጣሉ፣ የትም ቦታ ላይ እዚህ ቦታ ላይ ብቻ አስቀምጡን ተባለ። ኦኬ አንደር ዘ አሜሪካን ፕሮቴክሽን ሞንጎሊያ ላይ ሞንጎሎ ሰውየው ያችን ነገር እዛ ቦታ ላይ መሰረታል። ላይቤሪያ ነፃ አገር ሆናለች ሲባል በቅኝ ገዥነት የተጠፈረ ህዝብ ነው እንጂ ነፃነቱን እንደ ኢትዮጵያ ታግላ ያቆማል። ስለዚህ ኢትዮጵያ ብቻ ናት ታግላ ነፃነቷን ያስመሰከረች። ኦኬ ያው ወደ ጉዳዩ ይገባል። ስለዚህ ይህንን ውይይት በማድረግበት ሰዓት አንድ ርዕስ ሰጥቼው ነው የመጣው። ርዕሱንም አሁን የምናገረው እግዚአብሔር ብያለሁ በቅዱስ ጊዮርጊስ ተራዳኢነት ትምክህትን ሰበረ። ይሄ ነው ርዕሱ። ትምክህትን ሰበረ ምን ማለት ነው? ይሄ ማነው ትምክህተኛው? ጠቅላላውን አውሮፓ ጣሊያን ብቻ አይደለም። ጣሊያን አንድ ትንሽ ነገር ነው። አውሮፓ በጠቅላላ በርሊን ላይ ስብሰባ አደረገ። ለምን? ሌላው አካባቢ አፍሪካ ሳይሆን ሌሎች ሀገሮች ሁሉ በቅኝ ግዛትነት ተይዘው እነማ አሜሪካ ራሱ ሰሜንም ደቡብ እስያ በጠቅላላ እንዳለ የቀረው ማን ነው? አፍሪካ። እንደ አውሮፓ እዚህ ቅርብ ሆኖ እንዴት ይሄንን ሁሉ ሀገር አልፎ ሄዶ ሌሎች ቦታ ላይ ቅኝ ግዛት ያዘ? በዛን ሰዓት ላይ አፍሪካ በንግድ ከአውሮፓ ጋር አለው የሚያገኘው። ምዕራብ አፍሪካ ላይ በተለይ በጋና አካባቢ ሳውዝ ዌስተርን አፍሪካ፣ ኖርዝ ዌስተርን አፍሪካ አካል ጎልድ ፊልድ የሚባል ኤሪያ በጠቅላላ እንደ ጋና ያሉበት እስከ ሴኔጋል ሌላው ሁሉ የሚሄድበት እዛ ቦታ ላይ የሚመረተው ወርቅ ማዕት ነው፣ በጣም ብዙ ነው። ስለዚህ ያንን ያገኛሉ አፍሪካ ላይ ለምን ይከኑ በቀላሉ። ስለዚህ መጨረሻ ገደማ ላይ ሌላ ሁሉ ግዛት ሆነና ሲያልቅ አፍሪካ ቀርታለች። ታዲያስ ይሄንንማ መከፋፈል አለብን በስነ ስርዓት። አፍሪካና ችግር ቢመጣስ እንዴት እንችላለን? ምንድነው አገሩ ሰው የለም እንዴ? አይ የለም። አፍሪካውያንማ ሰው አይደለም። አንተ ነው የነሱ ጠቅላላ ፖሊሲያቸው ነው ነገራቸው ያለው። ፕሮብለምስ ኢን አፍሪካን ሂስትሪ የሚል መጽሐፍ የትም ቦታ ፈልጋቸው አንዱ ምን ይላል መሰላችሁ? the Africans are man-like creature who has not completed his evolution. Okay, whether you like it or not, that is the truth. The Africans are man-like creature who have not completed their evolution. Therefore, the African ሄደን የሚያዛቸው ብንል ራሳቸውን ሊከላከሏቸው አፍሪካውያን ስለራሳቸው መወሰን አይችሉም። ፊት ለፊት ስብሰባ ላይ የተደረገው ውይይት ነው። ስለዚህ ማበረታቻ ነው ለነሱ። ወታደሮቻቸውንም ሲልኩ በዚህ አይነቱ ማበረታቻ ነው ያላቋቸው። ስለዚህ እንገዛዋለን እንደፈለግን ነው እንደከፋፈለው። ስለዚህ 1850 ጀምሮ second half of the 19th century ምን ይባላል? ያ ጊዜ የአፍሪካ የቅኝ ገዢዎች ዘመን ነው። በዛ ሰዓት ላይ አሁን ስብሰባ ተካሄደ።
የት የተካሄደ ስብሰባ? ጀርመን ማነው ሰብሳቢ? ኦቶ ቮን ቢስማርክ የሚባለው የጀርመን ቻንስለር። ማን የተሰበሰበ? 10 የአውሮፓ ሀገሮች እንግሊዝ፣ ፈረንሳይ፣ ጀርመን፣ ስፔን፣ ፖርቹጋል ብዙ ናቸው 10 እነዚህ ተሰበሰቡ። ጣሊያንም አለበት፣ ስዊስም አለበት። ተሰበሰቡ። ከዛ በኋላ ምንድነው የስብሰባ ዋና የሚሰራው? እኛ ልንከፋፈል በምንሄድበት ጊዜ የራሳችንን ጥቅም እናስከብራለንና በዚህ ጊዜ ላይ እርስ በራሳችን ግጭት እንዳይመጣ ስርዓት እናብጅ። ስርዓቱ ተበጅ። ምን የሚል ስርዓት? መጀመሪያ እያንዳንዱ የአውሮፓ ሀገር የሚፈልገው ግዛት የት አካባቢ እንደሆነ የያዘበትን ቦታ በስርዓት ያቅርብልን ተባለ። የት እንዳለ ምን ማለት ነው? ይሄ በታሪክ በአፍሪካ ታሪክ ላይ ምን እንለዋለን? ይሄንን ስፊር ኦፍ ኢንፍሉዌንስ ይባላል። ስፊር ኦፍ ኢንፍሉዌንስ እንግሊዝ እዚህ ቦታ ላይ ነው ያለው፣ ፈረንሳይ እዚህ ቦታ ላይ ነው ያለው፣ ጀርመን እዚህ ቦታ ላይ ነው ያለው፣ ጣሊያን እዚህ ቦታ ላይ ነው ያለው ብሎ የሆነ ጽሁፍ ማቅረብ አለበት፣ ማስረጃ የሚሆን። ምክንያቱም ያንን ካየን እኛ ሄደን አንዱ አውሮፓ ሀገር ከሌላ አውሮፓ ጋር መጋጨት የለበትም። ስለዚህ አይደለናል ከዚህ። ስለዚህ በዚህ መልኩ ነው ሄድ ያለበት። ስርዓት ተዘጋጀ በደንብ አድርጎ። ስርዓቱ አሁን እንግዲህ እንዳይጋጩ በጽሁፍ በሆነ ነገር ምን አይነት የውል ስምምነት፣ የንግድ ስምምነት፣ የሆነ ስምምነት መደረግ አለበት ተባለ። ጥሩ። ይሄ ስምምነት ወዴት እንዳመጣን ታውቃላችሁ? ወደኛ ያመጣል። ቅድም አለ ዝጋት ተጫውተውታል ልጆቹ ቆንጆ የተጫወቱት። የጫሬ ውል የሚባለው በዛ መልክ የመጣ ጉዳይ። ጣሊያን ይሄውና እኔ እኮ የራሴ የስፊር ኦፍ ኢንፍሉዌንስ ኢትዮጵያ ናት። ስለዚህ እዚህ አካባቢ ላይ ሌሎቻችሁ እንዳትመጡ፣ ችግር ቢኖርብኝ ትረዱኛላችሁ። ይሄ ጣሊያን እንዴት ነው ኢትዮጵያ ላይ ይሄንን አይነት ውለታ ለማግኘት እንዴት አርጎ ተቆናጠጠና መጣ? ምን አይነት ውለታ ነው እዛ ጋር የተደረሰው? ለምጀምራው እንዴት መጣ? በ1869 ላይ ሮባቲኒ የሚባል የጣሊያን ኩባንያ የመርከብ ኩባንያ ነው። አሰብ የምትባል አካባቢ ላይ ከዛ አካባቢ ባላባት በ6000 ሊራ ማሪያ ትሬዛ ብር 6000 ማሪያ ትሬዛ ብር በዛ ነው መቆራረጥ አይነት። ይሄ ካምፓኒ የገዛትን መሬት ምን አደረገ? ለመጨረሻ ለመንግስቱ አስረከበ። ያው ያንተ ሰጠው ለመንግስት። አሁን ምን እየሆነ ያለው? ያ ካምፓኒ ውጊያም ቢያስፈልግ ምን ቢያስፈልግ ለምን ይጨነቃል? መንግስት ራሱ ተዋቅቶ ገንዘቡን ይዘዋል በሚል ነው አስረከበ። ከዚህ በኋላ ምን ሆነ? እያሳጠርኩላችሁ ነው ማለት ነው። በጣም ብዙ ዝርዝር ስላለበት እዛው እንዳላስገባችሁ ነው። ከዛ በኋላ ምን ሆነ? በ1885 ላይ ጣሊያን ከዛች ካለባት ከአሰብ አካባቢ ተነስቶ ቀጥታ ሄዶ ምጽዋ ገባ። ይሄ ራሱ የቻለ በጣም ብዙ የሚያስገርም ታሪክ አለው። እዚህ መካከል ምጽዋ ባዶ ነበር ወይ ነው ጥያቄው? አይደለም፣ ባዶ አልነበረም። የኦቶማን ቱርኮች ግዛት ሆኖ ሲኖር በመጨረሻ ግብጽ የዛው ግዛት የነበረው አምጾ በሱልጣኑ ላይ ግብጽን ነፃ ሲያወጣ ለራሱ ምጽዋ የግብጽ ነው። ኦኬ አሁን ምን ሆነ? እሺ የግብጽ ነው። ቀጥሎ ምን ይሆናል? በዚህ ዓመተ ምህረት ላይ 1882 ላይ እንግሊዝ መጥቶ ግብጽን ያዘ። እንዴት ሊይዝ ቻለ ተባለ። ሱዌዝ ካናል ሲከፈት በሼር ተከፈተው። እንግሊዝ ሼር አለው ሱዌዝ ካናል ላይ። ፈረንሳይ እዛ አገሩ ጦርነት ሲገጥመው ያንን ሼር ለእንግሊዝ አደራህን ብሎ ሲሰጠው እንግሊዝ መጣ ገባና ግብጽን ራሱን ጨምድዶ ያዘ። ጨምድዶ ሲይዝ በዚህ ሂደት ውስጥ ምን ይሆናል? ሱዳን የግብጽ ግዛት ነበረ በዛ ሰዓት ላይ። ያንን ግዛት ለመጣል ማህዲ የሚባል ተነሳ እዛ ሀገር ውስጥ ማህዲ ተነሳ። ዘማህዲ አልሙንተዛር ይሉታል። ነፃ አውጪው በትንቢት የተነገረለት ሰው ነው። የሰው ሱዳንን ነፃ ያወጣል ተብሎ እውነትም መጣ። ሱዳንን ነፃ አወጣ ጠቅላላ።
እንደገና በዚህ በጣም የሚደነቀው እንግሊዞችን እንደ ነፍሳቸውን ጥሎ እንዲሸሹ ያደረጋቸው ምንድነው? ሂክስ ኤክስፔዲሽን የሚባል ወደ ዳርፉር አቅጣጫ ተሰደደ። አንድ ሰው አልተረፈም፣ በሙሉ አለቀ። 10,000 ሰው። በዚህ ምክንያት እንግሊዞች የተረፉትን የግብፅ ወታደሮች ግብፅ ውስጥ ሱዳን ውስጥ የነበሩትን በዚህ በኩል ባካችሁ መንገድ ክፈቱልንና እንውጣ ብለው ምን አደረጉ? ለአፄ ዮሐንስ መጥተው እባክህ እርዳን፣ አንተ ክርስቲያን ነህ። እነዚህ ግብጾች ደግሞ ክርስቲያኖች አይደሉም፣ ሙስሊሞች ናቸው። ክርስቲያኖች ስለሆኑ በዚህ በኩል ወጥተው ነፍሳቸው ይላሉ፣ እባክህ ሲሏቸው እንዴ እኔማ ነፍስ አድናለሁ ምን ታደርጉልኛላችሁ? የነሱን መሳሪያ በሙሉ ላንተ እንሰጣለን። እሺ ከሆነ ተሰጡ እና ከዛ ያንን ምን ሆነ? የግብፅ ወታደሮች በዛች በኩል በምጽዋ ወጥተው ሲሄዱ ከታች ከአሰብ የመጡ አላማዎች እባካችሁን እና ተቸግረናል፣ እዚህ ቦታ ላይ እኮ በስምምነታችን መሰረት የኛ ስፌር ኦፍ ኢንፍሉዌንስ ነው፣ ፍቀዱልን እናገር ንግባ ነው አሏቸው እንግሊዞች። ለምን መስራቸዋል? ለምን ያስገባቸው? They wanted the Italians as a watchdog against the mighty forces coming from the west. ከምዕራብ አገዛ ጠባቂ ሊያደርጓቸው ያደርጓቸው። ስለዚህ አሁን እንግሊዝ ጣሊያን ምን አገኘ? ምጽዋ ተቆናጠጠ። ከየት ጀምሮ? ከታች ጀምሮ እዛ ድረስ ጣሊያን እዛ ቦታ ላይ እንዴት እንደደረሰ ነው መታወቅ አለ። ከዚህ በኋላ አይ እዚህ ዳር ማቆጭ ምንድን ነው የሚሰራው? ሰፈት ብሎ ሲገባ ምን ሆነ? ግጭት ተፈጠረ። ማን አገኘው? ራስ አሉላ ዶጋአሊ ላይ 500 ጣሊያን በአንድ ቀን ምሽት አፈርድ ነው። ኦኬ የዶጋአሊ ጦርነት አስታውሳለሁ። ታውቃላችሁ ዶጋአሊ ስለ አለቀ። አሁን ጣሊያን ሆነ እልህ ውስጥ ገባ። ሌላም ወታደር በብዛት አመጣ። ወታደር ከየት ነው የሚያመጣው? ከጣሊያን ሀገር። ማን ነው የሚረዳው? እንግሊዝ። በምን አይነት ወታደርን በመርከብ ጭነህ አስገባ። ነገር ግን ለእያንዳንዱ ወታደር በዚህ በሱዌዝ ካናል ስለምታልፈው 3 ብር ትከፍላለህ። ኦኬ እንግሊዝ አሁን ይዝን ይዟል አስገባ። ቅድምስ እቺን ቦታ ምጽዋን ለአፄ ዮሐንስ ቃል ገብቷል። ቅድም ወታደሮቹ በዚህ በኩል ላለፉበት ምጽዋን እንደልብን ተጠቀሙበት ግደለለ። አፄ ዮሐንስ ምንድናቸው እነዚህ ሰዎች እዚህ ያስገባቸው? አይ ስለነሱ ግደለ በኋላ ሌላ ጊዜ እናወራለን። ተዋቸው ዶጋሊ ላይ ቅድም አሉላ መጥቷቸዋል። አፄ ዮሐንስ ደግሞ እንደገና አሁን ሲገቡ ሲገኝ ቆይ ይሄንን ራስ ነው የሚሰራው ይሉና ወታደር ይዙና ወደ ሰዓቲ ሲዘምቱ ማህዲ በወዳ በኩል መጣና በሱዳን በኩል ቀጥታ ሰተት ብሎ ይገባል ወደ ኢትዮጵያ። አፄ ዮሐንስ ወዲያው ትእዛዝ ሰጡ። ተክለ ሃይማኖት የጎጃም ንጉስ ናቸው። ምኒልክ የሸዋ ንጉስ ናቸው። ምኒልክ ጉተሌ ላይ ሄደ ተከላከለ። ተክለ ሃይማኖት ደግሞ በመተማ በኩል ተከላከላሉና ትእዛዝ ሰጡ። ምኒልክ ሄዱ ጉተሌ ላይ ምልጭ አድርገው ፈጁት ባይስ አባረሩ። ተክለ ሃይማኖት ደግሞ ገለማት ላይ እንዴት የሚያስደንቅ ጉዳይ ነው። በጣም ቆንጆ ነው። አንፎርቹኔትሊ ወታደር አልተባለ ጥሎተነሱ ማግስቶቹ በቀጥታ ሰጥ ብሎ ገብተው እስከ ጎንደር ደረሱ። አፄ ዮሐንስ የሰዓቱን ውጊያ ትተው ተመለሱ። ማግስቱን ለመወጣት በዛው ውጊያ ላይ ያሉ ሞቱ። አሁን ይታያቸዋል። ኢትዮጵያን ገጥሟትን ነገር ነው ማሳይ። በአንድ አፄ ምኒልክ ተይዞ መቅደላ በነበሩበት ሰዓት ላይ ሁሉ ጊዜ ወሬ ከየአካባቢው ይደርሳል። እዛ መቅደላ የአፄ ዮሐንስ ቴዎድሮስ እንትን ስለነበሩ በ10 ዓመት ውስጥ 10 ውጊያዎች ተዋግታለች ኢትዮጵያ ለመከላከል። እዛ ውስጥ አልገባባችሁም። 10 ውጊያ ይሄን ቦታ እዚህ ቦታ ላይ ተው። እንግዲህ ኢትዮጵያ በምንስበት ሰዓት ላይ የውጭው ወረራ በጣም የጋለበት ሰዓት ነው። ኦራይት እንግዲህ አሁን ኢትዮጵያውያን ምንድናቸው ነው እዚህ ጋር መጀመሪያ የኢትዮጵያውያን ባህሪ በጣም አድርገን ብናቀው ጥሩ ነው።
እነኚህ ኢትዮጵያውያን ብለን የምናውቃቸው ሰዎች እናንተ ነው እኛን ሁላችንንም ማንነታችንን እኮ በደንብ አድርገን ማወቅ አለብን። ልጆቻችን እዚህ ቦታ ላይ ያሉት ማንነታቸውን ካላወቁ ትልቅ ችግር ነው። አዎ ማሳወቅ አለብን ለልጆቻችን፣ መንገር አለብን። ምን አይነት ጀግንነት፣ ምን አይነት ቆራጥነት፣ ምን አይነት ወኔ፣ ምን አይነት ደመ ሞቃትነት እንዳለ በኢትዮጵያ ውስጥ ወጣቶቹ ልጆች ማወቅ አለባቸው። ዛሬ አይደለም እኮ ይሄንን የምናውቀው እኛ ጥንት ዘመን የነበሩ ከክርስቶስ ልደት በፊት የነበሩ ታሪኮችን ይነግሩናል ስለ ኢትዮጵያውያን ማንነት። ዛሬ እንደዚህ ስለተባለ አይደለም፣ ያ በደማችን ውስጥ አለ። ያ ቆራጥነት አለ በደማችን ውስጥ እና ስለዚህ ምን ይላል ዲዮዶሮስ የሚባለው ታውቁታላችሁ። መጀመሪያው 100 ዓመት ከክርስቶስ ልደት በፊት የነበረ ሰው ይሄ ሰው ነው። ኢትዮጵያውያን በጣም የሚያስገርሙ ቆንጆች፣ ቁመተ ረጃጅም ይላቸዋል። ቆንጆች ለጠላት ያልተንበረከኩ ናቸው ይላል። በዛ ዘመን ለጠላት ያልተንበረከኩ ደግነቱ ማስረጃ አለን። አሁን እዚህ ላይ በዚህ ጋር እስኪለስ የሚባል ደግሞ አለ። አሁንም እንደዚሁ መኳንንት መከበርን የሚያውቁ ሌላውን ደግሞ የሚያከብሩ ጨዋ ህዝቦች ናቸው። ኢትዮጵያ እኮ በታሪኳ የራሷን ክልልና ግዛት አልፋ ወደ ሌላ ግዛት ሄዳ ቋጣ ኃይል በነበራት ዘመን የራሷን እንጂ ሌላውን አልነካችም። ብዙ ጊዜ አሁን የሚነገረው አፄ ምኒልክ ይሄን ሆነ ይሄን አደረገ የሚባል አፄ ምኒልክ ቀድሞ የነበረውን የኢትዮጵያን ክብር ነው ያስጠበቁት። ሌላ ምንም ያደረጉት ነገር ያንንም ደግሞ ለማድረግ መስዋዕትነት ተከፍሎበት እና ስለዚህ ይሄ አንዱ ነው። ዋናው አሁን ወደ ውጫሌው ውል እንመጣና የውጫሌው ውለታ ቅድም በምክንያት እንደመጣ ነግሬያቸዋለሁ። ለመውረር ይሄንን አገር እንዳንጋጭ መከላከያ ይሆነናልና አሳውቁን ነው የተባለው። ታዲያ ተገኘ ወዲያውኑ ባትሪ ዳው ንጉስ ምን አደረገ? ኡምበርቶ ወዲያውኑ ጻፈና ለመላ ለአውሮፓ ሀገሮች ከዛሬ ጀምሮ በውጫሌው ውል መሰረት ኢትዮጵያ የኔ ቅኝ ግዛት ናት፣ እዛ ጋር እንዳትመጡብኝ። አፄ ምኒልክ በጣም ብልህ ሰው፣ እኛ አይደለም የምንለው ዓለም መስክሮላቸው በጣም ብልህ፣ ትዕግስተኛ፣ ቆራጥ ብሎ ማድመጥ የሚችሉ ጊዜ ወስደው የሚያደምጡት ደግሞ ትንሽ ትልቅ አይሉ ትንሽም ሰው መጥቶ ቢነግራቸው ያደምጣሉ። ከፍተኛ ትዕግስት ያላቸው ሰው ናቸው። ስለዚህ አሁን ምን ሆነ? ሰሙ ምኑን ኢትዮጵያ የኔ ቅኝ ገዢ ግዛት ናት ብሎ ኡምቤርቶ ጽፏል ለዓለም መንግስታት። ነው እንዴ? በምን አለ? ይሄውና የተጻጻፍነው ውለታ ምንድነው የሚለው ውለታ እንደዚህ እንዴ የሚለው እኮ የኛ ውለታ ኢትዮጵያ ውጭ ሀገር መንግስታት ጋር እንደ ድንኳን በራሷ ነው የምትገናኝ። የለም በኢጣሊያን መንግስት በኩል ነው የምታደርገው እንጂ አይደለም። ወንዳ የኔ ውለታ ይሄ እንዴ ያንተን እኮ ይሄን እኮ አስተረጎመው ብራዝማቸው ሲፈልግ እንዴ ምን ጣሊያንኛው ወደዛ አስተረጎመው ብራዝማቸው ሲል ነው እንዴ ዮሴፍ የማይተረጎመው ምንድነው? ምኒልክ በየትኛውም በኩል ምንም ገደብ ሳይኖርባቸው እንደራሳቸው እንደንጉሠ ነገሥትነታቸው እዛ ሀገራቸው ይሰራሉ ነው የሚለው። የለም አይደለ? አንቶኔሊ አጭበረበረና ምኒልክ እስ ማነው ብራዝማቸው ዮሴፍ እስር ቤት ይህን ሰዓት ላይ ነው የጣይቱ ቆራጥነት የሚመጣ። ጣይቱ ማጥናት ጀመሩ። ይሄ ሰውዬ በምክንያት ነው ያደረገው። ለምንድን ነው ዮሴፍ የታሰረው? ሲፈትሹ ዮሴፍ ቆንጆ አድርጎ ተለቀቀ። አሁን ከእስር ቤት ዮሴፍ ተለቀቀ። አፄ ምኒልክ ያንን ውለታ ቀደዱ። ከዛ በኋላ ሲያደረጉ ኦፊሻል ሌተር ይባላል ለሙሉ ለአውሮፓ ሀገሮች በሙሉ በጽሁፍ ከጣሊያን ጋር ምንም ውለታ የለኝም፣ እኔ ነፃ መንግስት ነኝ፣ በነፃነት ነው የምሰራው።
አሁን ምን ያደርግ እንግዲህ ነው ጥሩ አፄ ዮሐንስ መተማ ሄደው እየተዋጉ እዛ ሲሞቱ ባለችው አጭር ጊዜ ውስጥ አዝናለሁ እዚህ ላይ አንድ ነገር እናገራቸው በራሳቸው ኤርትራውያን አጋዥነትና መሪነት እስከመረዳት አንሶር ተሰደስ ምክንያቱም ታሪክ ነው እና በታሪክ የሆነውን ሀቅ ነው የምናገረው። ከዛ በኋላ ማለት ነው መጡና ዮሐንስ ያፄ ዮሐንስ ወራቸው ነው ያለበት ያቃም ነው ነው ስልጣን ነው አጣጣው እቺ ነገር ሰውልን በተፈረመ ምን ልትሆን ይችላል ምን ያደርግ ይችላል ምንድን ነው እሱ መረብ ኮንቬንሽን ይባላል ግጥም አደረገና ማለት ከመረብ ወደ ያለው ነገር ፈቅጀላቸው ከዛ እዚህ ድረስ እየመራ ያመጣው ማለት ባህታ ሀጎስ ነው ኤርትራ አንጾ ተሰጥቶ ተረዚስ ያለው ማስተር ቀጥታ ቅድም መንገሻ ዮሐንስ ፈርማ አይደለም የሚያገዙት ቀጥታ ጦራቸውን ይዘው ስተተሉ ተዋጋ ሶስት ቦታ ላይ አቻላቸው ከዛ በኋላ ወደ አዲስ አበባ ስተተሉ ነው ከማጋ ከራሳቸው ሰላም እንደተቆጠ እሺ ያሉ እሳቸውን አስተናገዱ። ምን አደረጉ? በኋላ ቁጭ ብለው ሲጫወቱ አረጉ ሆነና ምን ነው አሊያን እኮ አልፎ ያንን እስካምባላ ደረሰ ነው ያ ምን ሲያደርግ መጣ አረ ተሳስቼ ነው እንደዚህ ፈል ነው አትሊስት ሂስ ሆነስቲ ቢዝነስ ፈረም ታውቁት ይደለም አስተሰናገዱ እናንተ ይሄ መጣ ይሄ መቼ ነው በ89 ዓመት ነው 89 ወጣ ነው በዚህ ጊዜ ውስጥ እንግዲህ አሁን ጣሊያኖቹ ኦልሬዲ ገብተዋል የታምባገ ደርሰዋል አያችሁ ስለዚህ ምን ሆናሉ አፄ ምኒልክ ትልቅ ችግር ገጥሟቸዋል በዚህ ሰዓት ኢትዮጵያ በጠቅላላ ትልቅ ችግር ገጥሟል ረሃብ ችግር እልቂት ከብት ሙልጭ ሆኖ ያለቀው ተየቦታ ሰው የሚበላው አጥቶ ፈረስ በቆላ አይተህ ተያዩ የሰው ስጋ ጭምር በልቷል በዛ ሰዓት አንተ ታሪክ ልንገራችሁ አዲስ አበባ ታውቃላችሁ ቅድስት ሥላሴ አሁን የተሰራበትን ቦታ ታውቁታላችሁ እዛ አካባቢ ላይ ህዝቡ ሰው መጥቶ ሰፍሯል እዛ ላይ ሰፍሯል ከዛ ሌሎች ሰፍሮች ደግሞ ታች ፍላ ሰፍሯል አንድ ከገጠር የመጣ ሰው እዛ ይመጣና አንድ ልጅ አገኛል አንቺ ለተላው ዘመዶችሽ እኮ እዛ ፍላ ሰፍሯል እሷ ደግሞ እጇን ተዘረጋና ሮጣ እነሱ ጋር ነው የረሳት ትንሽ ሰውነቷ ሞላ ያለ አንቺ ወርቁ ተይዘሽ የበጋ ሀገር ውስጥ ያለ ጉዳይ ነው እንደደረሰች በቃ ይዘው አድርገው እና እሺ ምን ታረጉታለ ሂስትሪ ነው ምን ታረጉ ክፉ ቀን የሚባለው ይሄ በጣም ክፉ ቀን እናት ልጇን ገታለች ያንን የመሰለ በጣም አደገኛ ከባድ ነገር ነው የነበረው በዛ ሰዓት ምኒልክ ከታንቋል ምንም ነገር የለም አሁን የጋማከት ካሉረ እንደዚህ ነው ይቻላል በምንድን ነው የሚከደው ምግብ የለም እንደገናስ ረሃብ ሰው ከብቶ አልቋል ውሃ የለም ደረቅ ነው ይሄንን ጉድ እንዴት አድርጌ ነው ወጣው ነው የሚልህ ደግሞ አሁን ትልቁ ጥያቄ ጠላት ደግሞ ይገባ ነው ያለ የሚልክ ትልቁ ነገር ትግስታቸው ግድ የለም ያሉት ህዝብ ያገድም ነገሩ ደግሞ ይስተካከል ከዚህ በኋላ ቀስ እየሄጀ ጊዜ ጠብቄ ነው እናንተ ብቻ ሄዱዋል ማለት ሸኝቷቸው ሲሄዱ ገሬ አብራችኋቸው ሁኑ ብቻቸውን እንዳይ በኋላ ደግሞ ለራስ መኮንን
ራሱ ጎላ ነበሩ እንደ ጦር ሚኒስትር ያደረጉ በኋላ ራስ መኮንን እና ቀስ እያሉ ሄደዋል። አፄ ምኒልክ አዋጅ ማውጣት ግዴታ ሆነ። አሁን ወደ መጨረሻው ገደማ ላይ አዋጅ መውጣት አለበት። ይሄ አዋጅ ምንድነው? እንግዲህ እዚህ ላይ አንዱን በደንብ አፄ ምኒልክን ባህሪ በዚህ በአጭር አዋጅ ውስጥ 5 ጊዜ እግዚአብሔርን ጠቅሷል። 5 ጊዜ ቅድም በእንትኑ ሰምቻለሁ። በዛው ቁጥ ሲባል አልጨረሰችውም እንጂ ቆንጆ ነበር አቀራረቡ። በዛ ሰዓት ላይ ምን ይላል? የክተት አዋጅ ነው እና 1996 ላይ ነው እግዚአብሔር ይላል አዋጅ ይላልበላችሁ 1896 እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ አገር አስፍቶ አኖረኝ። አሁንም እስካሁን በእግዚአብሔር ቸርነት ገዛ። ተመልከቱ፣ ሁለት ጊዜ እግዚአብሔር እንዲህ ብቻ አይጠቀሱ ገዛ። እንዲሁም በሞት ሞት የሁሉም ነውና አላዝንም። ደግሞ እግዚአብሔር አሳፍሮኝ አያውቅም። ከእንግዲህ ያሳፍረኛል ብዬ አልጠራጠርም። ሙሉ እምነት ያላችሁ በእግዚአብሔር አልጠራጠርም። አሁንም አገር የሚያጠፋ ሃይማኖት የሚለውጥ ጠላት እግዚአብሔር የወሰነልንን የባህር በር አልፎ መጥቷልና እኔም የአገሬን ከብት ማለቅ የሰውንም መዳከም አይቼ እስካሁን ዝም ብሎ ደግሞ እያለፈ እንደ ፍልፍል መሬት ይቆፍር ጀመረ። ምክንያቱም በኢትዮጵያ ጦርነቱ ድሮ ተኝቶ መዋጋት ወይም ጉልጓል ሰው መዋጋት ነውር ነው። አሁን ደግሞ ጠመንጃ ይዞ እዛው ተደብቆ መተኮስ ነው ጣሊያን የሚያደርገው። ኢትዮጵያውያን አብዛኛዎቹ እዚሁ አድዋ ጦርነት ላይ ያለቁት ግንባር ለግንባር ቆመው እየተኮሱ ሲሄዱ ነው ያለቁት ብዙዎቹ። እና አሁን ግን በእግዚአብሔር ረዳትነት አገሬ አሳልፎ አሰጠው። ይሄ እንግዲህ በሳቸው በኩል ያለው ነው። አሁን ደግሞ ወደ ህዝቡን አድሬስ የሚያደርጉት ያገሬ ሰው አሁን ህዝቡ ነው ተብታ ያገሬ ሰው ከአሁን ቀደም የበደልኩህ አይመስለኝም። አንተም እስካሁን አላስቀየምከኝም። ጉልበት ያለህ በጉልበትህ እርዳኝ፣ ጉልበት የሌለህ ለልጅህ ለሚስትህ ለሃይማኖትህ ስትል በሐዘን እርዳኝ። ልባርጉ ይሄ በጣም ከባድ ነገር ነው። ሁሉንም ሰው ያጠቃልሉት እዚህ ውስጥ ተቀራለ የሚባል ነገር የለም። የሀገር ጉዳይ ነው። እዛ ውስጥ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ወደኋላ ገደማ መጣበታል። ኦርቶዶክስ ቤተክርስቲያን ከመጀመሪያ እስከ መጨረሻ የትም የተለየችበት ቦታ የለም። ጦር ሜዳው ላይ ጭምር ቅዳሴው ጭምር ሳያቋርጥ ነው የነበረው። ጦር ሜዳው ላይ የቤቱ ጦርነት የጀመረበት ዕለት እሑድ ነበር። አፄ ምኒልክ ተከታዩ ወደ ሲገቡ ወደ መጣው አሁን ማቸው ሰበው እዛ ጦር ነው እና ስለዚህ እርዳኝ ወስልተ የቀረህ ግን ኋላ ትጣላኛለህ። ቅድም በፍቅር ነው የጠሩ። አሁን ግን ወደ ኋላ እንዳትቀር፣ ምክንያቱም ያንተ ሞት ጭምር እዚህ ላይ እንጠየቃለን። እንዳትቀር አልተውህም። ማርያምን በዚህ አማላጅ የለኝም። እንግዲህ ምን ያህል የእምነት ሰው እንደሆነ ያንን አይነት እምነት ነው ደግሞ የልባቸውን በሙሉነት ወደ ጦር ሜዳ ሲሄዱ ይዞት እና ስለዚህ ይህንን የመሰለ አዋጅ አወጡ። ከዚህ በኋላ ምን ሆነ? ያው ዘመቻዬ በትር ነው ያለው ሁሉ በተለየ ሰው ወረዱ ከተላገኘ እንግዲህ ብዙ ነገር ግን ከዛ በፊት ምንድነው ያደረጉት የነበረው? ሎጂስቲክስ እየተዘጋጀ ነበር። በሎጂስቲክሱ በኩል ደግሞ ትልቁን አስተዋጽኦ ያደረገችው ማለት ጣይቱ የጎንደር አካባቢ በጠቅላላ ከሰሜኑ አካባቢ ያለው በሙሉ ለሁለት ዓመት ሙሉ ስንቅ እንዲዘጋጅ ነው የተደረገው። ምክንያቱም የጦርነት ምን ያህል ሊፈጅ እንደሚችል አይታወቅም። 7 ወር ነው የፈጀው። ባይዘው መጀመሪያ እንደ ነገሩ ላይ ገባን 7 ወር ነው የፈጀው እና የጣይቱ አስተዋጽኦ እንዲህ በቀላሉ የሚገመት አይደለም።
አቶኔሊ ሊከራከር መጣ። የውጫሌውን ጉዳይ እኔ ሴት ነኝ፣ ጦርነት አልወድም፣ በሴትነት ግን ሀገሬ ላይ አደጋ ሲመጣ ቆሜ አልጠብቅህም፣ እዛው ጦር ሜዳ ላይ እንገናኝ። እዛው ጦር ሜዳ ላይ እንገናኝ። ጀግና እና ጦር ሜዳ ላይ በዚህ ምክንያት ምንድነው የሆነው? ጣይቱ የራሷ 6000 ጦር ነበራት፣ 4 መድፍ ነበራት። በደንብ ተዘጋጀች አይደል? እና እንግዲህ አፄ ምኒልክ ጠቅላላ ክተት ከታወጀ በኋላ ሰራዊት ማዘጋጀት ነበር። ምንድነው የሚያስፈልገው? አሁን ትልቁ ችግር ለኢትዮጵያ የሚመጣው ጦር በደንብ ተዘጋጀ፣ የሰለጠነ ጦር በአውሮፓ ስታንዳርድ በዛ ደረጃ ከፍተኛ ስልጣኔ የነበረው ኢትዮጵያ ምን አላት? ምንም። ስለዚህ ምንድን ያደረጉት? የመሳሪያ ግዢ ላይ ያተኮሩት። በዲፕሎማሲ በደንብ አድርገው ገብቶ ከፈረንሳይ ከጣሊያን ጭምር ሳይቀር ራሱ ጣሊያን ጠላት ማለት ነው። ምን ያህል እንዳገኙ ታውቃላችሁ? 2 ሚሊዮን ጥይት ያለው ከጣሊያን በማግባባት ቀስ ብሎ አንቶኒ መሳሪያ አምጥቶ ለማባበር ይገዛል። ማንም ይሸጣል። እዚህ ምን ይልክ አፄ ዮሐንስ ቀደም ብሎ ከመሞታቸው በፊት ያውቃል። አንድ ጣሊያን አንተ ጋር እዛ ጋር የሚያደርገው ነገር ምንድን ነው? ወደ 5000 ጠመንጃ አምጥቶ አለካሱ። ንጉሱ ሳያውቁ ነው። ንጉሱ ሳያውቁ ነው። አፄ ምኒልክ ደግሞ ድል እያደረገ ነው። እዚህ ጋር በላንተ ንጉሱ ተቆጥቷልና ውጣ ሂዱታ ገንዘብ አልተከፈለኝም የማውቀው ነገር የለም። ኦኬ ምን ላይ ነው የመጣው? እሱ ምን ላይ ነው የመጣው? አንዱ ያለበትም 2 ሚሊዮን ጥይት ልባሉ በነፃ ማግኘት እንዲቀላል ነገር አይደለም። በሚኒክ ዲፕሎማሲ የተገኘ ነው። እና ስለዚህ አሁን እንግዲህ ምን ሆነ? ተነስተው ዘመቱ ሄዱ። የመጀመሪያ ውጊያ የሆነ የት አምባላጌ ላይ አምባላጌ ሄዳችሁ አይታችሁ የምታውቁ ሰዎች ይኖራሉ። በጣም አስቸጋሪ ነው። ጣሊያን ሰፈበት የነበረው ቦታ ለእግር መውጫ የለውም። መውጫው አንድ ቦታ ብቻ ነው። ይህ የኢትዮጵያውያንን ቆራጥነት ምን አይነት ህዝቦች እንደሆኑ በይ የሚባል የአሜሪካን ጋዜጠኛ አፄ ዮሐንስ ሰዓቴ አካባቢ ላይ ሊዋጉ በሄዱበት ሰዓት ላይ ማነው ከግብጾች ጋር ሊዋጉ በሄዱበት ሰዓት ላይ እዛ በጋዜጠኝነት ይሰራ ነበር። ኢትዮጵያውያን ከወገባቸው በላይ ይሄ የራሳቸው ሁኔታ ነው። ልብሰላቸው ከዛ በታች ብቻ ነው ሱሪና ምናምታጠቁ ሰው ሁሉ እየሞተ እያለቀ እያዩ በዛ ላይ ሬሳው የተረጋግጡ ቀጥታ ወደ ጠላት የሚሄዱ እሱ ሸሸ። እንዲህ አይነት ውጊያ ቤትም ዓለም ላይ አይቻላል። እግዚአብሔር ነው ያተረፈው ነፍስን እዛው ቀን ውጊያ ላይ በይን ባላስ አሜሪካዊ እና የኢትዮጵያውያን የውጊያ ስልት ድፍረትን ጭምር አሁን ቅድም የምነግራችሁ ያ ድፍረት አለ እዛ ልባቸው ውስጥ እና እንግዲህ ምኒልክ በደንብ አድርገው አዘጋጁ። ጥይት መሳሪያ ምናምን በሚገባ ከተለያዩ አገሮች ሁሉ በደንብ አድርጎ ተገኘ። እንግዲህ ወደ ጦርነቱ ዘመቱ። የመጀመሪያው አምባላጌ ውጊያ አልጠበቀም ነበር። በዛ ይወጣሉ ብሎ እንዲህ በእንትን ላይ የተንጠለጠሉ ነው የወጡት። ያንን ውጊያ ተሸነፈ። ጣሊያን እዛ ላይ አለቀ። የሚቀጥለው ውጊያ ደግሞ መቀሌ ላይ ነው። መቀሌ ላይ በተሄደበት ሰዓት ላይ እንግዲህ አሁንም ወደ ጣይቱ ይመጣል። ወታደሮቹ ወንዶቹ በዚህ ነው በዛ ነው እያሉ ነው። እንደዛ አይደለም ማለት ጣይቱ ይሄ ቦታ ጣሊያን በደንብ አድርጎ መጥፎን ሁሉ አዘጋጅቶ የተቀመጠው ታልቃላችሁ እንዳትሄዱ በዛ እንደዛ አይደለም የሚደረገው። ጣይቱ ማለት ተኩስ እኔ አንድ ጉዳት አግኝቻለሁ። ምንድነው ውሃ የሚቀዳው ከዚህ ነው። ከዚህ የሚቀዳው ውሃ ብቻ ነው እሱ እዛ ቦታ ያስቀምጠው ጋራ ላይ እቺ ነው የሚላገኝ እና ውሃው ላይ ተንታጭቶ ሲመጣ እዛ ላይ መምጣት ይቻላል። ቆንጆ ብላ ተገኘ። አለበለዚያ ጣሊያን ምን አድርጎታል መሰላችሁ? መጀመሪያ በግን ዙሪያው፣ ቀጥሎ ደግሞ እንደገና እንጨት ሾክ እንደ እንትን ሹልሹል እንጨት አድርጎ ተክሎ
ውጭው ደግሞ በምን በሽቦ በሾክ አይነሽ ከዛ ውጭው ደግሞ በቦምብ ለማለት እና በዚህ ላይ እየሮጣችሁ ከገባችሁ ምንድነው የሚሆነው? በሙሉ ሰው ነው የሚያልቀው። ለምን እንግዲህ ጣይቱ ምን አስተዋጽኦ እንዳደረገ ከዛ በኋላ ነው 17 ቀን ውስጥ መቆይ ውሃ መጥታት ተቃተው ላከ መልክተኛ ላከ አለማለቃቸው በባቱ ምን ይቅባክል ይቅዱ ይተተዋል በለወደረ ተለቃችሁ ተመጃችሁ ቁጥር ተመጃችሁ ቁጥር ከዛ በኋላ ሄዱ እኔ እንደምሸኛቸዋለሁ መኮንን ትሸኛቸው ሸኝ ወደ አዲግራት አቅጣጫ ይሄ አለቀ አለውጋ እርግጥ መጀመሪያ ገደማ ላይ ብዙ ሰው አልቋል። አሁን ወዴት ነው? ወደ አዲግራት እነሱ ሲሄዱ ምኒልክ የተከተለ ሄደ። እዛ እነሱ ደግሞ በደንብ ተዘጋጅተው የተቀመጡት እዛ ምሽግ ላይ ትልቁን ስራ ደግሞ የሚሰራው ምን እንደሆነ ታውቃላችሁ? ኢንተለጀንስ ነው። የስለላው ስራ በጣም 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 ትልቅ አስተዋጽኦ ነው። የጠላትን አቋምና ሁኔታ ሳላቅ በፍጹም ወደፊት አልገፋም አልሄድም። አዲግራት አካባቢ ላይ ሁለት ጊዜ ነው ያወሩት። እሳቸው ተሰልፈው ሲወጡ ይደበቃል። መጥቼ ወታደሩ ላስፈጅ አለካ። በመጨረሻ ደግሞ አሁን ጣይቱ ምን ሐሳብ ታመጣለች? ይሄ ቦታ እንልቀቅ ወደ አድዋ እንሂድ። የዳቶ ጣይቱ ሳስብ የጣይቱ ሐሳብ ነው። መከረች። ይሄ ትክክል አይደለም ይሄ ቦታ። ስለዚህ ወደዛ ጣይቱ ወዛጋ ብቻ አይደለም ታውቃላችሁ። በየቀኑ ትኩስ እንጀራ ይበላል። የተጋገረ ትኩስ እንጀራ በየቀኑ ጮማ ስጋ አለ ይቆረጣል። በየቀኑ ጠላ አለ። በየቀኑ ጠጅ በየአይነቱ ማነው የሚያደርገው? ሴቶች እናቶች። እነሱ እዛ ቦታ ላይ በዛ ጥንካሬ ባይቆሙ ኖሮ የአድዋ በሚሆናል ብላችሁ ትገምታላችሁ? የለም። ስለእናንተ ስለራሳችሁ ሴቶች በጣም በጣም መኩራት አለባችሁ። ይሄ ታሪክ በጣም ጎልቶ እንዲወጣ ነው የሚያደርገው። በጣም ጎልቶ እንዲወጣ ነው የሚያደርገው። ምንድነው የሚሆነው? በተደረሰበት ቦታ ምጣድ ጥዶ መጀመሪያ ምጣዱ በአህያ በበቅሎ በፈረስ ነው ተጭኖ የወጣው ከታች ምጣዱ ታውቃላችሁ። ይሄን እንደውስ ጠላው በደንብ አድርጎ ተዘጋጅቶ በፍቅር ተዘጋጅቶ በየጊዜው እየተጓዘ በደረሰበት ሁሉ ግብር አለ። ከብቱ ይነዳል፣ ጮማው አለ። እንግዲህ ልባዝ ምክንያቱም እዛ በአሁኑ ጊዜ ጦርነት ሆነ እንደሆነ ያው መኪናው አለ፣ አውሮፕላኑ አለ፣ ሁሉ ነገር አለ። በዛን ጊዜ በእግር ጉዞ ይሄን ሁሉ ተሸክሞ ሄዶ የታረፈበት ቦታ ላይ ሌሊቱን ሙሉ ስራ ነው ሴቱ ምጣድ ጥዶ ሌላውን ወጡን ሰርቶ ሁሉንም ወዲያው ነው የሚያደርሰው። ከጦር ሜዳ ላይ ደግሞ በሚመለስበት ሰዓት ላይ ሴቶች ናቸው የሚቀበሉት። ቁስሉን ጠርቀው አጥበው ምን ብለው አይዞህ ብለው እና ይሄ ያንን የመሰለ ዝግጅት ነው የነበረው በአድዋ ምድር ላይ እና ስለዚህ ምንድን ነው የሚለው እና የአምባላጌ ከዛ በኋላ አድዋ ላይ ይመጣል። ምክንያቱም ወደ ባሳጥላችሁ ተፈለኩ እንጂ ዲቴል ውስጥ ልትባካ አይተውም። አንዱ ሙሉ ሴሜስተር ነው ማስተምረው የነበረው ይሄን ኮርስ እና ስለዚህ ምንድነው አሁን አድዋ ላይ ባራት ነው አዛዥ ከሆነ ሁሉ ጊዜ ጭቅጭቅ ይመጣበታል። ምንድነው ተወጥቶ ለምንድን ነው የማትጨርሰው? እሱ ጊዜ የገጠመው ታሪክ ነው ነው እንትን አለ። ቅድም ሲናገር ኮሪያ 50 ቀን ሄዶ አልፎ የመጣበት ሰዓት ላይ አድዋን አልፎ አምባላጌ ደረስኩ ብሎ ሲልክላቸው ትልቅ የጀግና አቀባበል ያደረጉለት በጣም ነው ያከበሩት። 50 ቀን ሙሉ በደንብ አንበሽብሾ የላኩት ወደዚህ መልሰው አሁን ደግሞ ይመጣና ሲያየ መንቀሳቀስ አልቻለም። ከኋላ መዓት ደብዳቤ ይመጣለታል፣ መዓት ቴሌግራም ይመጣለታል። ይሄን በጦርነት ነው የማስጨርሰው
አሁን እንግዲህ ወይ መጨረስ አለበት ወይ መጥፋት አለበት። ከዛ በላይ እንግዲህ ዋናው ምንድን ነው ማድረግ የፈለገው የሚኒሊክን አቀማመጥ መሰረት ጀመረ። ሚኒሊክ ደግሞ የእሱን አቀማመጥ ይሰጥስ ጀመረ። የሰላዮቹ ጉዳይ ነው ትልቁ ጦርነት የሚፈታው እና አሁን እዛ ሰዓት ላይ ነው ብቅ ያሉት እና አሁን ሲያዩት ሁኔታው ምንድነው ወንድሞቻቸው ጋር ጦርነት ውስጥ የሚገጥሙ ብለው ይመጣሉ። የባራቴሪን አመጣጥ አሁን ይነግራሉ። እንደዚህ በሶስት አቅጣጫ ተሰልፈው መጥተዋል። አሁን ብዙ ለምን ተወጡት? ይሄ ነገር እውነት ነው አሉ አጭን ወዳው ወንድሞቹ ወዳው ተሰላለፉ። ለመሪዎቹ ተዘጋጁ። እንግዲህ ተዘጋጁ። ከሌሊቱ 11 ሰዓት ላይ ራስ አሉላ ባሉበት አቅጣጫ ላይ የመጀመሪያ ጥይት ከዛ በኋላ ምንድን ነው የሰማው? እሳቸው ለቅዳሴ ደርሰው ሰዓት ለቅዳሴ ነበር። ምንድን ነው ነገሩን መልእክተኛ መጣ። ጥያቄ ጦርነት ተጀምሯል። ቆዩ፣ ቀስ እያላችሁ የጠበቃቸው አሉ። እሳቸው በቤቴ ነው የተቀመጡት። እዚህ ጋር ወደ 28000 ጦር ይዘዋል እሳቸው እና ከዚህ በኋላ ጦርነቱ ተጀመረ። አንድ ነገር ነግራቸዋለሁ እዚህ ጋር በጣም የሚያስገርም ሰው የአፄ ምኒልክን ባህሪ ጭምር የሚናገር እዛ ቁጭ ብለው ሲያደርጉ ሲጠብቁ አንድ ሰውዬ በጣም ይናደዳል እና በራስ ተሰማ ውስጥ ነው ዘመተው ጌታዬ ይመጣል። እኔ ለምኒልክ አንድ መልእክት አለኝ የምናገረውና ምኒልክ ጋር አድርሱኝ ይላቸዋል። ለምን ነገር እንግዲህ ያደርሳቸዋል አይደለም ምን ራስን ምን ነገር የማውቀው ነገር አለ ለምኒልክ እሺ አምጣው ነው መጣ ሰው ምንድን ነው አንተ እንዴ እኔ ካገሬ ሲወጣ ለጦርነት ካገሬ ሲወጣ ከታሪጅ ሞራ አይችል መጣ ዶንት ወሪ አባውት ዲስ። ይሄ እንግዲህ የኢትዮጵያ ውስጥ ያለው የህግ ጉዳይ ነው። ዶንት ወሪ አይችል መጣው ይሄ ሞራውን እንዳነበኩት ይሄን ጦርነት ከተዋጋን ያሸንፋል። አንተ ግን አሁን እዚህ ጋር መጥተህ ወይ አልተመለስም ደግሞ ወይ በጠቅላላ ምኒልክ ጦርነቱን ለሚቀጥለው ዓመት የተጨዋወታል ብሎ ወደ ቤት ሊመለስ ነው ወሬ ይላል። እንዴት ነው አንተ ነገር አንተ ብላሽ የምትናገረው ነው ቢያ እሺ ማደረ ምን ትነግረኝ ነው እናሸንፋ ለራሳቸው ነገር ይወቃይ ተመለሰ ሰው ልክ የዛን ዕለት የጦርነቱ ጀመረ። በመጨረሻ ጦርነቱ አለቀና ራስ ተሰማ ወደ መሐላ ሲገቡ ያ ሰውዬ አለ በህይወት ያ ማታ ትናንትና መጣ ሲፈልጉ ተፈለገ ነው ኢንፎርሜሽኑ ለኔ የሰጡኝ ሰዎች የሰውየውን ስም በትክክል አያውቁትም። ሰውየውን ስም ማን ያሉት ኩርሲ ነው ኩርሲ አሁን ተፈለገና ለካ እሱ ጀግና ሰው በጣም የሚዋጋ ሰው ነው። ሲዋጋ ነው ተገኘ መጣ። አንተ አሉት ትናንትና መጣ የነገርከኝ ነገር አንተ ከእንግዲህ በኋላ ከኔ ጋር እንዳትገኝ ማን እንደሆነ አውቃችኋል? ያ ሰውዬ ማን ያ ሰውዬ በመጨረሻ የኢትዮጵያ የጦር ሚኒስትር የሆነው ፊታውራሪ ሀብተ ጊዮርጊስ ዲነግዴ ቆራጡ ከኔ ጋር እንዳትለኝ እና በጎበር እና አድዋ በጣም ብዙ ፈተና ያለበት ብዙ ኢትዮጵያን ያቆራረደ 6 ሰዓት ባልሞላ ጊዜ ውስጥ በ6 ሰዓት ጊዜ ውስጥ ጦርነቱ አበቃ። ከዚህ በኋላ ምንድን ነው የሚሆነው? የመልስ ጉዞ ነው። ስንት ምርኮኛ ስንት የሞተ በጣም ብዙ ነው የተቆጠረው። በኢትዮጵያ በኩል 7000 በጣሊያን በኩል 6000 ጠቅላላ 13000 ሰው ያለቀበት ጦርነት ነው። በ6 ሰዓት ጊዜ ውስጥ ያልኳቸው ይሄ ነው በአጭር ጊዜ ውስጥ። ስለዚህ ምንድነው የሆነው? አሁን ጣሊያን ተሸነፈ። ምን ይደረጋል?
ብዙዎቹ ጀነራሎች ሞቱ፣ የጦር መሪዎች ሁሉ ሞተዋል እዛ ቦታ ላይ ባራቴ ምን ይሆናል? ስለዚህ ምንድነው የተደረገው? ጣሊያን ራሱ ምንድነው ያደረገው? ቪቫ ምኒልክ ነው። ምኒልክ ለዘላለም ይኖራል። ምክንያቱም እነዚህ አለ ቦታው የማይሆን ቦታ ናቸው። አለ ቦታው ሄዳችሁ ይሄን ነገር አደረጋችሁ። በትዕቢት ነው ይሄ ነገር የሆነው። እግዚአብሔር ትዕቢትን ሰበረ አልሰበረም? ሰበረ። በምን ምክንያት? እለቱ የጊዮርጊስ ነው። የጊዮርጊስ ተራዳኢነት ያልኩትም አሁን በዛ ምክንያት ነው። በጊዮርጊስ ተራዳኢነት በእግዚአብሔር ቸርነት ትዕቢት ተሰበረ። ስለዚህ ስናከብረው ነው የምንኖረው። ከዛ በኋላ ምን ሆነ? ሰላም እናድርግ ተባለ። አዲስ አበባ ተመጣ። ጣሊያን ሳይወድ በግድ የኢትዮጵያን ነፃነት አክኖሌጅ አደረገ። ኢትዮጵያ ነፃ ሀገር። ከዛ በኋላ ምን ሆነ? ቅድም ሲጠራጠሩ የነበሩ ፈረንጆች ሁሉ፣ እንግሊዞች፣ ፈረንሳዮች፣ ጀርመኖች፣ ሌሎቹ ሁሉ የኢትዮጵያን ወዳጅነት ፈለጉ። የኢትዮጵያ ኤምባሲያቸውን ከፈቱ። አዲስ አበባ ውስጥ ኤምባሲያቸውን ከፈቱ። ኢትዮጵያ ታዋቂ ሆነች። በዓለም ዝናዋ ተነገረ። በዓለም ዝናዋ ተነገረ። አሜሪካ ከአስሩ ሰዎች ውስጥ በታዛቢነት ነበረ። ታስታውሳላችሁ? ቅድም 10 ሀገሮች ነበሩ ታዛቢነት። ጣሊያን ስትወር መጀመሪያ ግብጽ ሌላው ሁሉ ስታደርግ አሜሪካ ደግፋለች። ለምን? ራሽያ ትክክል አይደለም ብላ አይቆመችው፣ ትክክል አይደለም ብላ አይቆመችው ከኢትዮጵያ ጋር እና ስለዚህ በዚህ አይነት ጦርነቱ ተደለደለ። አሁን ወደ ቤተክርስቲያናችን ነው የምንመጣው። ቤተክርስቲያናችን ምንድናት ነው? በዚህ ውስጥ አልተለየችም። አፄ ምኒልክ አቅም ያለለ በጸሎት ይርዳኝ ያሉት። ስለዚህ የአድዋ ጦርነት ውጊያ የት ነው የሚካሄደው የነበረው? ታስታውሳላችሁ? በመላ ኢትዮጵያ ነው። በየቤተክርስቲያኑ፣ በየጸሎት ቦታው፣ ለእግዚአብሔር እጁን ዘርግቶ ነው ያለው። እየለመነ ነው። ያንን የመሰለ በጣም እንትን እንደ ኮከብ የሚያበራ ብዙ የተገኘው በዚህ ጸሎት ነው። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ገና ሕፃናት እንደተወለዱ እኮ ነው ተቀብላ ለእግዚአብሔር የምታቀርባቸው አይደለም እንዴ? እንደዛ ወስላኮን የምታሳድጋቸው ተንከባክባ የምታሳድግ ከወላጆቹ ጋር የዓለምን ባህሪያት ለልጆቿ ክፉና በጎ ለይታ የምታስተምር ቤተክርስቲያናችን ፊደል ቀርጻ ልጆቿን ዕውቀት የምታስጨብጥ ነው አይደለም እንዴ? ዛሬ እኮ የውጭ ትምህርት ስለመጣ ነው እንጂ ሌላ እኮ ምንም የለም። በተራ የተባሉ የሚሰደዱት ሰዎች ምንድን ነው ያጠፉት? በተማሩ ዕውቀትን በመጨበጥ ነው። ኢትዮጵያ እኮ የጽሑፍ ታሪክ ያላት እኮ በነዛ በተማሩት ሰዎች እኮ ነው። በኢትዮጵያ ውስጥ ያለውን የትምህርት ደረጃና ዕውቀት በምናጠናበት ሰዓት ከሀ ጀምሮ መጨረሻ ደረጃ ላይ ለመድረስ 45 ዓመት የሚጨርስ ትምህርት ነው። አዎ እንዲህ ቀላል ነገር እኮ አይደለም። እዛ ውስጥ ያለው ጥልቀቱን ያለውን ክብደት ብታዩት በጣም የሚገርም አይነት ነገር ሄዱ። ደግሞ ታሪካችንን በሙሉ የምታገኙት ገዳማት ውስጥ እኮ ነው። የት አለ ሌላ? ግን እሱ ተምቶ ኢትዮጵያ በሙሉ ተመንጥሮ ሲያልቅ ጫካው ገዳማት ብቻ ናቸው እኮ ጫካው ላይ ያሉት። ምን ተካለ ታላላችሁ አይደል እንዴ? በእጃችን ላይ ያለውን ማክበር ነው ያለብን። እዚህ ነው መማር ያለብን። ዕውቀቱ ሁሉ፣ ትምህርቱ ሁሉ፣ ጥበቡ ሁሉ እዚህ ነው ያለው። ይሄን ጥሩ አድርገን መያዝ መቻል አለብን። መንፈሳዊና ዓለማዊ ዕውቀት ያለው ባህሪ በደንብ አድርጋ ታስተምራለች። በችግር ሰዓት ላይ ታጽናናለች ቤተክርስቲያን። በችግር ሰዓት ላይ በሯን ከፍታ አንድ ሰው ቢቸገርና ሳያውቅ እንኳን ነፍስ ቢያጠፋ መጥቶ የሚደውለው ቤተክርስቲያን ነው። ይማጸናል ከእግዚአብሔር ጋር፣ ሌላ ቦታ ከእግዚአብሔር ጋር ያስታርቃል። እና በአድዋ ዘመቻ ላይ ያደረገችው አስተዋጽኦ በጸሎት ነው፣ በማበረታታት ነው እና ደግሞ
በጾም በጸሎት ወይም ታቦቱ ሳይቀር ጦር ሜዳ ላይ ማርያም ታቦት ነበር ያሳ በተለየ አስም እንጂ ያው ቅድም በእንትናቸው ላይ ተናግረዋል። እና ስለዚህ ይሄንን አሁን የምንለው በዚህ በኩል አሁን የኢትዮጵያ ሉዓላዊነትን መከበር ጉዳይ ሲወስድ ኢትዮጵያ ሉዓላዊነቷ ተከበረ፣ ኢትዮጵያ ከአውሮፓ ጋር እኩል መሆኗ ቅድም አውሮፓውያን ምንድን ነው ያሉት? ማን ላይክ ክሪቸር ዋዝ ኖት ኮምፕሊትሊ ሂዝ ኢቮሉሽን ያለ ኖ አይደለም። የሚገርማቸው እዛው መጽሐፍ ላይ just a few lines ብለው ኢትዮጵያንስ አር ዲፍረንት ይላል። አይ ዶንት ኖ ዋይ እንዴት አድርገው እንደሆነ እና ስለዚህ የውጭ ግንኙነቱ በደንብ አድርጎ ተስፋፍቷል። ከዛ በኋላ በሀገር ፍቅር በደንብ አድርጎ እንዲጠነክር ሆኗል። የሀገር አንድነት በሁሉም አካባቢ እንዲስፋፋ ሆኗል። ፓንአፍሪካኒዝም ከዛ ነው የጀመረው። ፓንአፍሪካኒዝም በዓለም ደረጃ አክቹዋሊ ፓንአፍሪካኒዝም ሁለት ደረጃ አለ። ሎካል የምንለው አለ፣ ኢንተርናሽናል ዋይደር ሴንስ የምንለው ፓንአፍሪካኒዝም አለ። እዛ እነ ማርክስ ጋርቬ በዚህ ሐሳብ ላይ ተነስተው ነገሩን ባያጠናክሩት ኖሮ ለአፍሪካ ሀገሮች ነፃ ይወጡ ነበር ወይ? ጥያቄ ረጅም ጊዜ ይወስዳል እንጂ ይሄ አንድ መነሻ ነው ይሆን። ስለዚህ ይሄን እናደርጋለን እና የአፍሪካውያን አሁን ደግሞ መጨረሻ ላይ ምንድን ነው የሆነችው? የአፍሪካውያን ማዕከል ነው የሆነችው አይደለም? አፍሪካ አንድነት እዛ ነው። አሁን ብዙ የሚሻሙ አሉ፣ እኛ እንወስዳታለን፣ እኛ እናደርጋታለን የሚሉ ነገሮች አሉ። ነገር ግን ይሄ እንግዲህ በዓለም የነበሩት በወቅቱ በደንብ አድርገው ያስተዋሉ ሀገሮች አዲስ አበባ ኢትዮጵያ መከበር አለባት እዛው እንትን ያደረገው። ስለዚህ ወጣቱ ምንድን ነው የሚማረው ከዚህ ሁኔታ ላይ? ማንነቱን ይማራል። ኢትዮጵያዊነቱን የምታኮራ መሆኗን ይማራል በደንብ ይማራል። እና የብዙ ዘመናት ታሪክ ባለቅርስ ነው ወጣቱ። ጀግንነት፣ ቆራጥነት፣ መስዋዕትነትን ይማራል ከዚህ ውስጥ አያቶቹ ቅድመ አያቶቹ ተደረገ እና ፍቅርን፣ ሃይማኖትን፣ ሀገር ወዳድነትን ከዚህ ላይ ይማራል። አባትና እናቶቹ ቀድመው ያንን አይነት መስዋዕት ባይከፍሉ ኖሮ ሀገር ሲኖረው ነበር ወይ የሚለው ጥያቄ ከዚህ ላይ ይረዳል። ይህንን ነገር እንዲሁ ቁጭ ብዬ ሳስብ እንደው ፍቀዱልኝና አንድ ትንሽ እንትን አለች እንዳልባት ይችላል እዚህ ላይ ጠቅለል ያደረኩበት ነገር አለ። እንግዲህ እኛ ዛሬ እዚህ አለን አይደል? ይሄንን ነው የጀመረው ነው። እኛ ያንን ነበር ነው ነገሩ። እኛ ያንን ነበር መቼ? እኛ ያንን ነበርና አብረን ከፈርዖን ከአካድ ከለዳዊ ፋርስና ባቢሎን አብርሃም ሲሰደድ ከኡር ከነዓን አማልክተ ግሪክ በገነት ኢትዮጵያ ሲቀምጡ ሐሴትን የእስክንድር ሰራዊት ሲተማ አፍጋኒስታን ነበርን እኛ ያኔ ዓለምን የመራን። የሮም ግዛት ሰፍቶ ከእንግሊዝ ኤፍራጢስ ክርስቶስ ተወልዶ ማክዳን ሲያወድስ አውሮፓ ተናግቶ ስልጣኑ ሲፈርስ ባላሪክ አቲላ ሮም ስትደመሰስ ጨለማ ሲውጣው ያንን ትልቅ አህጉር እኛም ነበርን ያኔ ሲቀናብን ፍጡር። እንደ ግሪኮቹ ጥንታዊ አማልክት ነብዩ መሐመድ ብለው ተናገሩ መሰከሩ በእውነት ፍጹም ቅድስት ናት ኢትዮጵያ ናት እንኳን ብለዋል አላሉ ብለዋል። በእስልምና ሰይፍ እስያ አውሮፓ ሲታመስ አፍሪካ እስያ አፍሪካ አውሮፓ ሲታመስ ያንን ነበርን እኛ በጠንካራ መንፈስ ሰላምን ተላብሰን ፍጹም ተደላድለን እፎይታ አግኝተን ትንሽ እንረፍ ብለን ጊበን ያገኘንለት እንዲያ አንኮራፍተን ጊበን ምን እንዳለ ኢትዮጵያንስ forgetful of the world slept for almost 1,000 years forgetful of the world by whom they were forgotten. አንድ ሺህ ዓመት ሙሉ ተኛችሁ ንቁ እንጂ እንደገና ተንቀሳቀሱ ነው ያለው ጊበን። እንግሊዙ
ኦኬ ሺህ ዓመተኛችሁ ንቁ በቃ አለ። በኋለኛው ዘመን መጣብን ክፉ ሰው ሰላም የሚያሳጣ ሲያደባ የቆየ የጣሊያን ባላንጣ ማንንና እኛ በሰዓታት ድርጊት አድዋ የመስክር ባልጠበቀው ቅጽበት አፈር ትቢያ ጋጠ ተንቆጣጦ ጠፋ የፈረንጅ ሰራዊት ከሀገራችን መሬት። እኛ ያንን ነበር ብዙዎች አልፈዋል ይኸው ዛሬም አለ። ኢትዮጵያዊነትም እኛነታችን ነው እንወደዋለን እናከብረዋለን። ያንሳቸው ሰው እንጂ እንደምናቸው ጨራስ እኔ እንዲያውም ወጥቼ የእናንተን አላውቅም ብቻ ልብ ነው የቀለጠው ቆም ነበር እናንተ ራሳችሁ የእናንተን ቀልጠዋል ለካሳ አባታችን በየዘቀ ይጠብቀልን። በእውነት በራሱ ታሪኩ ከሚያውቀው ከመምህር ካጠናው ሰው ታሪክን መስማት እንዴት ልብ ያሞቃል። የበለጠ የኢትዮጵያዊነት ፍቅር ራሱ እውነት የኢትዮጵያዊነት ፍቅር ሁሉ ውስጥ ያቀጣጥላል አይደል? ማለት ይቅርታ ያው ካሻስሎንኮ ማለት የኛ አነታችን ነው እነዚህ ገኒ ማለት ይህ ታሪክ ነው እንደዚህ ነው ተሰደነ ይህ ታሪክ እንሰማው የዘንበት ምትት ሆኖ እግዚአብሔር ስለገለጸ ሰላም ማለት ነው። እንግዲህ አባታችን ለመግለጽ ያልባቸው የእሳቸውን ታሪክ ብዙ ማውራት ታሪካቸው ብዙ ነው። ግን አንድ ነገር ለመናገር ብቻ አቶ መኮራሊ በኮተቤ መምህራን ማሰልጠኛ ዩኒቲ ኮሌጅ ለ45 ዓመታት አስተምረዋል። በሂስትሪ 45 ዓመታት በመምህርነት አገልግለዋል። ደግሞ ኮተቤ 28 ዓመት ነው የሰራሁት። ከዛ በኋላ ዩኒቲ ደግሞ አዲስ ዲፓርትመንት መክፈት ስለፈለገ ሃይጃክ አድርገው ነው ወሰዱኝ። ከዛ 21 ዓመት ዩኒቲ ሰርቻለሁ። 49 ዓመት ነው ለማስታወቂያ እንደውም ከንሽ ነበር አመጣለ 4 ዓመት ነው ከንሽ ነበር። እና ደግሞ በመምህራን ማሰልጠኛ ዩኒቲ ኮሌጅ ወደ 28 ዓመት ስንት ተጠቅላላ 49 ዓመት አገልግሏል። ደግሞ በዚህ ላይ ደግሞ ከዩኒቲ ኮሌጅ የህይወት ዘመን ተሸላሚ ተብሎ የተሸለሙ ድንቅ አባት አገኘን ዛሬ በእውነት ኢትዮጵያ ኢተርሰይ አፄ ምኒልክ ንጉሠኪ በኃይለ ስልጣኖ ዘሞአ ደቂቀ ጣልያን ጸረኪ እምነ አህጉራት ኩሎን ዘአለ አለኪ ለኪ ለንጉሠ ነገሥት ነዜምር አፄ ምኒልክ